እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ የምናየው የትሬዲንግ ዋና ኮንሰፕት የሆነውን የአይሲቲ ትሬዲንግ አንድ ባንድ ስትራቴጂውን ሙሉ ኮንሰፕቱን በየክፍል የምናየው ይሆናል። ስለዚህ እያንዳንዱን ቪዲዮ በትክክል ካዳመጣችሁና በደንብ ኖት ይዛችሁ ካያችሁ የአይሲቲን ትሬዲንግ ስትራቴጂ በዚህ ቪዲዮ መጨረሻ ሙሉ ክፍል ካያችሁ አንድ ባንድ ማስተር ማድረግ ትችላላችሁ። ስለዚህ እያንዳንዱን በፕራክቲካል የማሳያችሁ ይሆናል ማለት ነው። ስለዚህ አይሲቲ ትሬዲንግ እንደሚታወቀው የኢንስቲትዩሽናል ፕራይስ አክሽን ፍሬምወርክ ነው። ያ ማለት አይሲቲ ዲፔንድ የሚያደርገው ምን ላይ ነው? ኢንስቲትዩሽናሎች ፕራይስን በጣም ያንቀሳቀሳሉ የሚለው ኮንሰፕት ላይ ፎከስ ያደረገ ነው። ያ ማለት በፊት ላይ ሪቴል የምንላቸው እነዚህ ትንንሽ ትሬደሮች ወደ ገበያ በሚገቡበት ወይ ኢንዲኬተሮች በመጠቀምና ሌሎች ስትራቴጂዎች በመጠቀም ትሬድ ያደርጉ ነበር። ነገር ግን የአይሲቲ ኮንሰፕት ምንድነው? ኢንስቲትዩሽናል ቤዝ ያደረገ በኢንስቲትዩሽናል መሰረት እንዴት ትሬድ ማድረግ እንችላለን የሚለውን ኮንሰፕት የሚያስጨብጠን ነው። ስለዚህ በዚህ ቪዲዮ እና በሚቀጥሉ ቪዲዮዎች የምትማሩት ምንድነው? አንደኛ ሲ ዘ ማርኬት ዘ ዌይ ባንክስ ኤንድ ሄጅ ፈንድስ ሲ ኢት። እንደ ሪቴሎቹ ሳይሆን እንደ ትንንሽ ትሬደሮች ሳይሆን ትልልቅ ትሬደሮች ኢንስቲትዩሽናል ወይ ደግሞ ተቋማት የምንላቸው እንዴት ትሬድ እያደረጉ ነው፣ እንዴት ነው ትሬድ የሚያደርጉት የሚለውን የምናይ ይሆናል። ያ ማለት በዚህኛው ስቶፕ ሪዲንግ ፕራይስ አክሽን ዊዝ ሪቴል ኢንዲኬተር። እንደ በፊቱ ሪቴል ኢንዲኬተሮችን በመጠቀም ሳይሆን አሁን ላይ የፕራይስ አክሽኖችን እንደ ባንኮችና እንደ ሌሎች ኢንስቲትዩሽኖች እንዴት ኦርደር ፍሎውን ማንበብ እንችላለን የሚለውን ላይ ፎከስ በማድረግ እዚህ ጋር ኦርደር ፍሎ ላይ ፎከስ በማድረግ የምናይ ይሆናል። የሁለተኛው አይደንቲፋይ ኦርደር ብሎክ፣ ፌር ቫሊዩ ጋፕ፣ ሊኩዲቲ ፑል። እነዚህ ምንድናቸው? የአይሲቲ ፒዲአር ይባላሉ። ፒዲአርስ እነዚህ ፒዲአርዎች በጣም አይሲቲ ላይ አስፈላጊና በጣም ወሳኝ የሆኑ የስትራቴጂ ፓርት ናቸው። እነዚህም አንድ ባንድ የምታይ ይሆናል። ሶስተኛው ታይም ዩር ኢንትሪስ ዊዝ ኪል ዞን እንደ ፓወር ኦፍ 3። ይሄ ደግሞ ምንድነው? አይሲቲ ላይ ፕራይስ ወይ ደግሞ ፕራይስ ዋጋ የምንለው ዋናው የቻርቱ ላይ የምናየው እሱ ብቻ ሳይሆን ይሄ እዚህ ጋር ኪል ዞን የሚባል አለ። ኪል ዞን ይሄ ኪል ዞን ምንድነው? ዋናው የፕራይስንና የታይምን ወይ ደግሞ ጊዜን ለምሳሌ በፈለግነው ሰዓት ዝም ብለን ቻርት ከፍተን ትሬድ ማድረግ ሳይሆን ትክክለኛ ትሬድ ማድረግ ያለብን ሰዓቶች አሉ። እነዛን በመጠቀም ኪል ዞኖቹን እንዴት ትሬድ ማድረግ እንችላለን የሚለው እናያለን። ሌላው ደግሞ ዘ ፓወር ኦፍ 3 የሚባል አለ። ያ ማለት ማርኬት ውስጥ 3 ፓወር የሆኑ ነገሮች አሉ። እነሱም አኩሙሌሽን፣ ማኒፑሌሽን እና ዲስተርቢዩሽን ይባላሉ ወይ ኤኤምዲ ይባላል። እነዚህ ማርኬት ውስጥ ብዙ ጊዜ የሚፈጠሩ የእንቅስቃሴ አይነቶች ናቸው። እነዚህን እንዴት ማስተር እንደምታደርጉ አንድ ባንድ የማሳያችሁ ይሆናል። የመጨረሻው ቢልድ ኤ ኮምፕሊት ሪስክ ማኔጅድ ትሬዲንግ ፕላን ነው። አት ዘ ኤንድ ኦፍ ዚስ ኮርስ በመጨረሻ ላይ ምን ታደርጋላችሁ? የራሳችሁን የትሬዲንግ ስትራቴጂ ቢልድ ታደርጋላችሁ። የራሳችሁን ኮምፕሊት የሆነ ስትራቴጂ እንዴት ኢንትሪ እንገባለን፣ እንዴት ስቶፕ እናስቀምጣለን፣ እንዴት ታርጌት እናስቀምጣለን፣ እንዴት የፖዚሽን ሳይዝ ዲተርማይን እናደርጋለን እና ሳይኮሎጂውን ጭምር አንዱ ባንድ ዲስከስ የምናደርግ ይሆናል ማለት ነው። ስለዚህ እንቀጥል። እሺ የሚቀጥሉ ሌሎች የምናያቸው ነገሮች ደግሞ አንደኛው የፋውንዴሽን ነው። ፋውንዴሽን ያ ማለት
አይሲቲ ራሱ ኢነር ሰርክል ትሬደር የምንለው ምንድነው የሚለው እናያለን። የአይሲቲ ማይንድ ሴት ያ ማለት አይሲቲ የሚለው ኮንሰፕት ምን ላይ ዲፔንድ ያደረገ ነው የሚለውን የምናይ ይሆናል። ሌላው ማርኬት ስትራክቸር ነው። ማርኬት ስትራክቸር የምናይ ይሆናል። ማርኬት ስትራክቸር ሌላ ፕራይስ አክሽን የፕራይስ እንቅስቃሴ እንዴት ነው የሚለውን የምናይ ይሆናል እና ሌሎቹ የቻርት ሴትአፕ እና ተርሚኖሎጂዎች እንደ ቤዚክ የምናይ ይሆናል። ይሄ ደግሞ ሲምፕሊ ቤዛችንን የምናስቀምጥበት ኮንሰፕት ነው። የሁለተኛው የአይሲቲ ዋና ኮንሰፕቶች የምናይ ይሆናል። ሶ የአይሲቲ ዋና ኮንሰፕት የምንላቸው ለምሳሌ ሊኩዲቲ፣ ኦርደር ብሎክ፣ ፌር ቫሊዩ ጋፕ ምን እንደሆነ ወይ ደግሞ እንዴት ፌር ቫሊዩ ጋፓችንን ማወቅ እንችላለን የሚለውን ዲስከስ እናደርጋለን። ፕሪሚየም እና ዲስካውንት ይሄ የአይሲቲ ፒዲአር የሚባል አለ። ሶ ያ ፒዲአር እንዴት ፕሪሚየም አይደንቲፋይ እናደርጋለን፣ እንዴት ዲስካውንት አይደንቲፋይ እናደርጋለን የሚለውን የምናይ ይሆናል። ቀጣይ ኪል ዞኖችን እንዴት አይደንቲፋይ እናደርጋለን ወይ ደግሞ ኪል ዞኖችን እንዴት ትሬድ ማድረግ እንችላለን የሚለውን አሳያቸዋለሁ። ሌላው የትሬዲንግ ሞዴሎች ናቸው። ሶ የተለያዩ ሞዴሎች አሉ። እነዛም ሞዴሎች አንድ ባንድ ዲስከስ የምናደርግ ይሆናል። የመጀመሪያው ለምሳሌ የማርኬት ሜከር ሞዴል ነው። ማርኬት ሜከር ሞዴል ያ ማለት ማርኬቱን ትሬድ ስናደርግ የተለያዩ ሞዴሎች አሉ። ለምሳሌ ማርኬት ሜከሩ ያ ማለት ይሄ እየገዛ የሚሸጠው ዋናው ማርኬቱን ሜክ የሚያደርጉት ምን አይነት ሞዴል ይጠቀማሉ የሚለውን ዲስከስ እናደርጋለን። ሌላው ዘ ፓወር ኦፍ ስሪ ቀደም እንዳልኳችሁ አኩሙሌሽን፣ ማኒፑሌሽን እና ዲስትሪቢዩሽን እንዴት ይፈጠራል፣ እንዴት ትሬድ እናደርጋለን የሚለውን አሳያችኋለሁ። ሌላው ደግሞ በዚህ ቻፕተር የምናየው ኦፕቲማል ትሬድ ኢንትሪስ which is OTE ይባላል። OTE እንዴት ትሬድ እናደርጋለን፣ እንዴት አይደንቲፋይ እናደርጋለን፣ ዘን እንዴት ደግሞ ትሬድ እናደርጋለን የሚለውን የማሳያችሁ ይሆናል። ሌላው ኤክሲኪዩሽን እና ሪስክ ነው። እንግዲህ አናሊሲስ መስራት፣ ኮንሰፕት መረዳት፣ አናሊሲስ መስራት ይሄን ሁሉ ነገር አንደርስታንድ ማድረግ እንዳለ ሆኖ ሌላው ተጨማሪ በጣም ወሳኝ ነገር ያ ማለት ብዙ ነገር አናሊሲስ ልንሰራ እንችላለን። አናሊሲስ መስራት ብቻ ስኬታማ ያደርገናል ማለት አይደለም። ዋናው ስኬታማ የሚያደርገን ምንድነው? ኤክሲኪዩሽን እና ሪስክ ነው። እነዚህ ሁለቱ በጣም ወሳኝ ጉዳዮች ናቸው። ይሄ ማለት ኤክሲኪዩሽን ስንል ለምሳሌ መጀመሪያ አናሊሲስ ከሰራን በኋላ ምን ትሬድ እንደምናደርግ ፕላን እናደርጋለን። ሶ ያንን ፕላን ምን ማድረግ አለብን? ኤክሲኪዩት ማድረግ አለብን ማለት ነው። ይሄ ማለት ለምሳሌ አንድ ካምፓኒ ስትራቴጂ ካወጣ ስትራቴጂውን ሲያወጣ ፎርሙሌሽን እንላለን። ፎርሙሌት ያ ማለት ስትራቴጂ ማውጣት። ስትራቴጂ ማውጣት ግን ብቻውን ሰክሰስፉል ያደርገዋል ማለት አይደለም፣ ውጤታማ ያደርገዋል ማለት አይደለም። ምን ማድረግ አለበት? ያንን ስትራቴጂ በትክክል ኤክሲኪዩት ማድረግ አለበት። ስለዚህ እኛም ያወጣነውን ስትራቴጂ ምን ማድረግ አለብን? በትክክል ኤክሲኪዩት ማድረግ አለብን። ያ ማለት ያስቀመጥነውን ኢንትሪ በትክክል መግባት አለብን። ስቶፕ ሎሳችን፣ ስቶፕ ፕሌስመንት በትክክል ማክበር አለብን። ታርጌታችን ካስቀመጠን በኋላ ታርጌቱን በስነ ስርዓት ማኔጅ ማድረግ አለብን። ሌላው ደግሞ ሪስክ ነው። እዚህ ጋር ትሬዲንግ ላይ መቼም መርሳት የሌለባችሁ ቃል ቢኖር ሪስክ የሚለው ቃል ነው። ምክንያቱም ትሬድ ስናደርግ ሁለት ነገር ነው ያለው እዚህ ጋር ሪተርን እና ሪስክ ነው። ሪተርን እና ሪስክ በቃ እነዚህ ሁለቱ በጣም ወሳኝ ጉዳዮች ናቸው። ስለዚህ ሪተርን ለማግኘት ሪስክ እንወስዳለን። ስለዚህ ሪስካችን ምን መሆን አለበት? በአግባቡ መሆን አለበት። ሶ ሪስክ ስንል ሁለት ነገር አለ። አንደኛው ፖዚሽን ሳይዝ ነው። ያ ማለት ትሬድ የምናደርግበት የፖዚሽን ብዛቱ ሎት፣ ለምሳሌ ሎት የምንለው ያን በስነ ስርዓት ማውጣት አለብን። ያ ማለት ፕላን በምናደርግበት ሰዓት ስትራቴጂያችን ላይ በምን ያክል ሎት እንገባለን የሚለውን መጀመሪያ ፕላን አድርገን ማስቀመጥ አለብን።
ድሮዳውን ያ ማለት ትሬዳችን ፍሎቲንግ ሎስ የምንለው ምን ያክል እንፈቅዳለን የሚለውን ያንን መጀመሪያ መወሰን አለብን። ሌላው ከኤክሲኪዩሽን እና ሪስክ ቀጥሎ ያለው ኮንሰፕት ምንድነው? ሳይኮሎጂ እና ሜስተሪ ነው። ሳይኮሎጂ በጣም ወሳኝ ነገር ነው። ስለዚህ ሳይኮሎጂያችን በደንብ ማስተር ማድረግ አለብን። ለምሳሌ የሚያስፈልጉ ሳይኮሎጂዎች አንደኛው ዲሲፕሊን ነው። ትሬዲንግ ላይ ትልቁ ነገር ዲሲፕሊን ነው። ሌላው ትሬዲንግ ፕላን ነው። የራሳችንን ትሬዲንግ ፕላን ማውጣት፣ ጆርናል ማድረግ። ጆርናል ፕላን የምንለው ያንን ትሬድ ኤክስኪዩት ከማድረጋችን በፊት ፕላን እናደርጋለን። ጆርናሊንግ የምንለው ደግሞ ትሬዲንጉን ከገባን በኋላ ሴትአፑን ከገባን በኋላ ኢንትሪ ከገባን በኋላ ከወጣን በኋላ የምንጽፈው ጆርናሊንግ እንላለን። ያም በጣም ወሳኝ ነገር ነው። ምክንያቱም ኢቫሉዌሽን ፔሪድ ነው። ያ ማለት ትሬዲንግ ስትራቴጂ ኤክስኪዩት ካደረገን በኋላ ቀጥሎ ምን አለ? ኢቫሉዌሽን አለ። ያ ማለት ያ ስትራቴጂ ኤክስኪዩት ያደረግነው ስትራቴጂያችን ፕላናችን ምን ያክል ሰርቷል፣ ምን ያክል እኛ ደግሞ ምን ያክል ሪአክሽን ነበረን፣ ምን አይነት ኢሞሽን ውስጥ ነበረን የሚለውን በደንብ ማስቀመጥ አለብን። ሌላው ደግሞ ትሬዲንግ ላይ ኮመን የሆኑ ሚስቴኮች አሉ። እነዛ ሚስቴኮች ዲስከስ የምናደርግ ይሆናል ማለት ነው። ስለዚህ ይሄ ቪዲዮ ለአይሲቲ ኮንሰፕት ላይ ትክክለኛውን ሀሳብ ይዛችሁ ትክክለኛውን ስትራቴጂ አውጥታችሁ ትክክለኛ ፕላን ይዛችሁ በትክክለኛ ሪስክ እና በትክክለኛ ሳይኮሎጂ ትሬድ እንድታረጉ የሚረዳችሁ ይሆናል ማለት ነው። ስለዚህ በሚቀጥለው ቪዲዮ የምንቀጥል ይሆናል። ይህንን ቪዲዮ ሰብስክራይብ፣ ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። በሚቀጥለው ደግሞ በጣም ወሳኝ ስትራቴጂዎችና ኮንሰፕቶችን ይዤላችሁ እመጣለሁ። በጣም አመሰግናለሁ።